ሰላም ማማዬ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። ሁሉንም ሰላም አድርጎ የጠበቀን እግዚአብሔር የተባረከ ይሁን። ዛሬ መጀመሪያ ቪዲዮ ነው ማለት ነው። በዚህ ዩቲዩብ ላይ ላይቭ ልጀምር ነው። ያው ላይቭ ከመጀመሪያ በፊት 15 ደቂቃ ወይም ከ8 ደቂቃ በላይ የሆነውን ቪዲዮ እንድንለቅ ዩቲዩብ ያዘናል ማለት ነው። ያንን ደግሞ ለመልቀቅ ነው ያው ቪዲዮ እየቀረጽኩኝ ያለሁት ማለት ነው። ማታ ላይ እንደዚህ በጣም ደስ ይላል ማለት ነው። ወጥቼ ነው መጀመሪያ የነበረ ነው። ከአቡዳቢ 19 ደቂቃ ላይ ነበረ። አሁን ግን መንግስት ቤት ሰጥቶ እና አንድ አይል መጀመሪያ ከነበረንበት ወደ ስንት ነው ወደ 30 ደቂቃ የሚሆንበትን ቦታ ወጣ ብለናል ማለት ነው። እና ዛሬ አንድ ነገር መናገር የፈለኩት ነገር በዚህ ቪዲዮ ላይ አንድ ቁም ነገር መናገር ይፈልጋለሁ። ያ ምንድነው ካላችሁ በህይወታችን ላይ እየኖረን ብዙ የሆነ ፈተናዎች ሊደርስብን ይችላል። ያንን ፈተናዎችን እንዴት ነው ማለፍ የምንችለው? ሰይጣን በብዙ ሁኔታ ስራ መስራት ይችላል። ማለትም ሰይጣን መልካም ነገር አይሰራም፣ ግን በሰዎች በጓደኞች በጠገባችን ካለው ከምናምናቸው ከምንወዳቸው ጊዜያችንን ሰዓታችንን ከምንሰጣቸው ሰዎች በኩል ነው ሰይጣን መቼም ቢሆን ሊሰራ የሚፈልገው ማለት ነው። ከሩቅ መጥቶ አይደለም፣ ያንን ሰው ተጠቅሞ ነው የእናንተን ልብ ሊያሳዝን ተስፋ ሊያስቆርጥ የሚነሳ ማለት ነው። ያንን በማወቅ ያንን ፈተናዎችን እንዴት ማለፍ እንችላለን የሚለውን ነገር እንድታውቁ ይፈልጋለሁ። በመጀመሪያ ደረጃ ላይ አንድ ሰው ወይም እኔን ወድሻለሁ ብሎ ወይም ይወዳለሁ ብሎ ያን ሰው መቼም ቢሆን እንደሚቀየር ማወቅ አለባችሁ ማለት ነው። ሁሉ ጊዜ የደስታችሁ ምንጭ እግዚአብሔርና እግዚአብሔር መሆን አለበት። እኔ በህይወቴ የተማርኩት የተረዳሁት ያወቅኩት ነገር ቢኖር ሁሉ ጊዜ በህይወታችሁ ላይ መደሰት አለባችሁ እግዚአብሔርና እግዚአብሔር ላይ ነው። ሰው ሾምብቆ ሊሆን ይችላል፣ ቤተሰብ ሊቀየርባችሁ ይችላሉ፣ ወንድም እህቶች ሊቀየሩ ይችላሉ፣ ባል ሊቀየር ይችላል፣ ልጅ ሊቀየር ይችላል። ብዙ ነገሮች እንድጠበቃችሁ ላይሆን ይችላል። በዛን ሰዓት ላይ አንዲት ሰከንታት ላይ የማይቶ ወይም ፊቱን የማይመልስ ፈጣሪያችሁ ከናንተ ጋራ መሆኑን መርሳት የለባችሁ። የደስታችሁ ምንጭ ያላችሁ ነገር መሆን የለበትም። የደስታችሁ ምንጭ ያላችሁ ኳሊቲ፣ ቁንጅና፣ ብር፣ ወርቅ ወዘታ መሆን የለበትም በማንኛውም አጋጣሚ ማለት ነው። ለምንድን ነው ካላችሁ ለምሳሌ የደስታችሁ ምንጭ ለምሳሌ ባል ብናደርገው ወይም ጓደኛ ብናደርገው ያ ጓደኛ ፊቱን ሲመልስ አልወድም ስል አላቅም ስል ከዛ የዛኔ ምን እንሆናለን? ተስፋ እንቆርጣለን። የዛኔ መሰበራችን ትልቅ ነው የሚሆነው እና በጣም ከባድ ነው የሚሆነው ማለት ነው። ስለዚህ ምንድነው ካላችሁ በማንኛውም ያመነ ነው ጊዜን ሰጠ ነው ያለውን ነገር ሁሉ ያስረከበ ነው ሰው ፊቱን ሲያዙር መሰበራችን በጣም እድሜ ዘላለማችን ነው የምንታመመው። ለምን? በሰው ላይ የምንመካ ከሆነ፣ ሰውን የምናምን ከሆነ፣ ሰውን ተስፋ የምናደርግ ከሆነ፣ በሰው ላይ የምንመካ ከሆነ ውድቀታችን አወዳደቃችን ታላቅ ነው የሚሆነን። ስለዚህ በማንኛውም
ጊዜው ላይ በማንኛውም የሰው ልጅ በሙሉ በማንኛውም ጊዜ ላይ በማንኛውም ሰዓት ላይ የደስታው ምንጭ የበረከቱ ምንጭ የህይወቱ መሪ ፈጣሪና ፈጣሪ መሆን አለበት ማለት ነው። ፈጣሪና ፈጣሪ መሆን አለበት። ምክንያቱም ለምንድን ነው ካላችሁ ፈጣሪን ካስቀደማችሁ እሱ ከእናንተ ለአንድ ሴከንዳት ወይም ለአንድ ደቂቃ ስለማይለይ ከነ ስህተታችሁ ከነ ውድቀታችሁ ከነ አለማወቃችሁ ስለሚሸከማችሁ ፈጣሪው ላይ ሙሉ የሆነውን ተስፋ ማድረግ አለባችሁ ማለት ነው። ስለዚህ ባላችሁ ነገር ላይ አትመኩ፣ በጓደኛችሁ ላይ አትመኩ፣ በብራችሁ ላይ አትመኩ፣ በቆንጅናችሁ ላይ አትመኩ፣ በቤተሰቦቻችሁ ላይ አትመኩ። የምትመኩበት በሚታመኑት በፈጣሪያችሁ መመካት አለባችሁ። ከዛ ቀጥሎስ የህይወታችሁ መሪ የህይወታችሁ መሪ ፈጣሪ መሆን አለበት፣ እግዚአብሔር መሆን አለበት ማለት ነው። ከዛም ቀጥሎ ሰው ሲያስደስታችሁ የምትደሰቱ ሰዎች መሆን የለባችሁ። ሰው ሲያስደስት፣ ሰው ሲወድ፣ ሰው ደግሞ አይዞሽ ሲል ብቻ ወይም በአጠገብሽ ነኝ፣ ይረዳሻለሁ፣ አግዝሻለሁ፣ የሚያስፈልግሽን ነገር ሁሉ አደርግልሻለሁ ሲል የዛኔ ብቻ የምትደሰቱ ሰዎች መሆን የለባችሁ ማለት ነው። በማንኛውም ሰዓት ላይ እናንተ ከፈጣሪያችሁ ጋራ ለእናንተ እኔን የሚያስደስተኝ ነገር ምንድን ነው ብላችሁ እራሳችሁን ጠይቁ። እናንተን የሚያስደስታችሁ ምንድን ነው? ለምሳሌ እኔን የሚያስደስተኝ ሲጸልይ ያስደስተኛል፣ መጽሐፍ ቅዱስ ሲያነብ ያስደስተኛል፣ ስፖርት ቢሰራ ያስደስተኛል፣ ጸጉሬን ተሰርቼ ራሴን ጥሩ ልብስ ከኔ ጋር የሚሄድ ልብስ ስለብስ ደስ ይለኛል። ከእግዚአብሔር በታች ያ ደስ ይላል። እኔን የሚያስደስተኝ ነገር ምንድን ነው ብላችሁ ያንን ለይታችሁ አይምሯችሁ የሚፈልጋችሁን ነገር ለማድረግ ዝግጁ ነው ማለት ነው። አይምሯችሁ የሚፈልገው ነገር ለማድረግ ሁሉም ነገር ከእናንተ በኋላ ነው። ሁሉም ነገር እናንተ በኖራችሁበት ነው ሁሉም ነገር ሊሆን የሚችለው ማለት ነው። ስለዚህ እኔን የሚያስደስተኝ ምንድን ነው፣ ለእኔ ደስታ የሚሰጠኝ ምንድን ነው ብላችሁ እስቲ ጠዋት ስትነሱ አስቡ። ያንን አስባችሁ ያ ለውስጣችሁ ላይ የውስጣችሁ ደስታ ከሌለ የምትሰሩትን ስራ በስነ ስርዓት አትሰሩትም። ያሰባችሁበትን ህልም ላይ አትደርሱትም። ስለዚህ ምንድን ነው የሚያስደስተኝ ብላችሁ ያንን አውቃችሁ እናንተ የምትፈልጉትን ነገር ክፉ ነገር አይሁን እንጂ አላስፈላጊ ነገር እግዚአብሔርም የማይወድ ህሊና የማይወድ ሌሎች ሰዎችም የማይወዱ ነገር አይሁን እንጂ ያንን ለማድረግ ራሳችሁን ዝግጁ ማድረግ አለባችሁ። ሶስተኛ ደረጃ ላይ ስፖርት መስራት አለባችሁ። ስፖርት ስሩ። ስፖርት ሲሰሩ ካለባችሁ ዲፕሬሽን ትወጣላችሁ እና የራሳችሁን ጤንነትን ትጠብቃላችሁ። ብዙ አድቫንቴጆች ስላሉ ስፖርት ስሩ እና ስፖርት መስራትን ወደ ኋላ ማለት የለባችሁም። ባላችሁት ሃይማኖት ላይ ጸንታችሁ ስትጸልዩ ያላችሁን ነገር ሁሉ ለእግዚአብሔር ስትሰጡ እግዚአብሔር ይራሱ ነገሮችን ሁሉ ያከናውንላችኋል ማለት ነው። ስለዚህ ከሰው አትጠብቁ፣ ከሰው ደስታ አትጠብቁ። ሰው ሲያስደስታችሁ፣ ጓደኛ ሲያስደስታችሁ፣ እናንተ የምትወዱት ሰዎች ብቻ ሲያስደስታችሁ ልትደሰቱ አትጠብቁ። ስለዚህ ሁሉ ጊዜ መደሰት አለባችሁ በእግዚአብሔር ላይ ነው። ቀጥሎ መጸለይ፣ እናንተ ያላችሁበት እምነት ላይ ጸንታችሁ መቆም እና ራሳችሁን ማንከባከብ፣ መብላት የምትፈልጉትን ባለው አቅም መብላት፣ መታጠብ የምትፈልጉት ከሆነ መታጠብ፣ ስፖርት መስራት ከሆነ መስራት፣ እናንተን የሚያስደስታችሁን ነገር አውቃችሁ ማድረግ ማለት ነው። ከዛ የውስጥ ደስታ ሲኖር ወደ ህልማችሁ ወደ አሰባችሁ ስራ እናንተ ያቀዳችሁትን ስራዎች መስራት ትችሉታላችሁ ማለት ነው። ስለዚህ
ተስፋ አትቁረጡ። እኔ ብዙ እህቶች አሉ በባል ተስፋ የተቆረጡ፣ በቤተሰብ ተስፋ የቆረጡ፣ በወንድም ተስፋ የቆረጡ እና ብዙ እህቶችን ስጠይቅ ሀገር ቤት አልገባም ማንን አይቼ ነው ወንድሜን አምኜ ካዳኝ፣ እህቴን አምኜ ካዳችኝ፣ እናቴን አምኜ ካዳችኝ፣ ቤተሰቦችን አምኜ ካዳኝ፣ ባሌን አምኜ ካዳኝ። ስለዚህ እኔ ኢትዮጵያ ሂጂ የሚል ሰው ደስ አይለኝም ብሎ ብዙ እህቶች ይናገራሉ ማለት ነው። እኔ እነሱ የእነሱን ህይወታቸውን ሲመለከት በጣም ነው ውስጥ የሚያዝ ነው ማለት ነው። ስለዚህ በማንኛውም ሰዓት ላይ እናንተ ስትኖሩ ነው ሁሉም ነገር የሚስተካከለው ማለት ነው። እና ለራሳችሁ ቅድሚያ ስጡ። ከፈጣሪያችሁ ጋራ ጸንታችሁ ቁሙ ማለት ፈልጋለሁ። እንደሚታዩት እንግዲህ ያው እየተራመደን ነው። ቤት እየደረስኩ ነው ያለሁት ማለት ነው። እና ሰፈራችን ይመስላል ማለት ነው። ያው ሁሉም ቤቶች እንደዚህ አንድ አይነት ስታይል ላይ ነው የተሰራ ማለት ነው። ውስጡ በጣም ቤቱ ሰፊ ነው ማለት ነው። በጣም ነው የሚያምረው ቤቱ። እና ይህንን ነው የምላችሁ ቤተሰቤ። አብራችሁን ስለነበራችሁ አመሰግናለሁ። ከዚህ ቪዲዮ ብዙ ነገር እንደተጠቀማችሁ እርግጠኛ ነኝ። በሚቀጥለው በሌላ አይዲያ ነው የሚመጣ ማለት ነው። መልካም ቆይታ ይሁንላችሁ። እና የግቢ ፓስፖርት ማለት ነው። አዎ ባሮክ መልካም